ውዶችዬ ማሮችዬ ቤት እሰራለሁ ብዬ ቤቴን አፈረስኩት እላችኋለሁ። እዚህ ጋር የው ባህር ዛፍ ቆራርጠናል እና እነዚህ ባህር ዛፍ ሲቆረጡ ቤቱን አልነካም። ያው እንግዲህ እንደምታዩት ገመድ ከላይ ተወጥሮ ነበረ እየሳብን የተቆረጠው እና ምን ልላችሁ ፈልጌ ነው። መጨረሻ ላይ ግን አንዲት ዛፍ ስትቀር ያው እንግዲህ እዚህ ጋር ክላሶችን ለመስራት ነው እያስቆረጥኩት ያለው። ትልቁ ቤት ተሰርቷል። ኦልሬዲ ቆይቷል። ከስደት እንደገባሁ ነው ትልቁን ቤት የሰራሁት ማለት ነው። እና እዚህ ጋር እኔም እንደምታዩኝ ይኸው ማነው የወንድ ልጅ ብቻ ስራ ያደረገው ወንድ ልጅ ብቻ እንዲሰራ የተፈረደበት ብዬ እኔም እየሰራው እየከተከትኩ እገኛለሁ። ግን ይሄ የምከተክተው ባህር ዛፍ በጣም አናዶኛል። በጣም ነው ደሜን ያፈለው። ይኸው እዚህ ጋር የተቆረጠበት ቦታ አይመችም የነበረ ሱቁ ጥግ ነበርና ወደዛ እንዳይወድቅ ደግሞ ያው ግቢውን ይነካዋል አጥሩን ከማለት የተነሳ መሀል ለመሀል እንደዚህ በሸንኮሮ ይወድቃል ብለን ስንገምት ስናስብ ልክ ሁለት ባህር ዛፍ እንደወደቁት የለም ይወድቃል ብለን ስናስብ ሂዶ የቤቱን ጫፍ ነካብኝ ማለት ነው። እንዳለ ያው እዚህ ጋር ተናድጄ እያየሁ ነው ማለት ነው። ቤቱን እንዳለ ብድግ ነው ያደረገው። ይኸው እዚህ ጋር እንዳለ ነው ያፈረሰው ቤቱን። በጣም ተናድጃለሁ። ይኸው አያችሁ እንዳለ አፈረሰው ማለት ነው። አንዱ ቆርቆሮ ወይም ሁለት ቆርቆሮ ምናምን ነው ያፈረሰብኝ። ኮርኒሱን ራሱ አፍርሶብኛል። መከራዬን አይቼ ከስደት ተሰቃይቼ ስንት መከራ ስንት ፈተና አይቼ ነው የሰራሁት ቤቱን። ይኸው እንግዲህ ክላሶችን ለማሰራት ነው። 4 ክላስ ዲዛይን አውጥቻለሁ። ያው 4ቱ ክላስ የሚሰራው አናጺ ምናልባት ድንገት ቆርቆሮውን አንስቶ የሚያስተካክልልኝ ከሆነ እሰየው። እና እውነት ብነግራችሁ ማለት ነው ከፍቶኛል። እና እሺ የኔ ጉዳይ ይቅር፣ ስለእናንተ እናውራ። ይኸውላችሁ ከስደት ገብተሽ ስንት ብር ይዘሽ ገባሽ? በስንት ብር ቤት ሰራሽ? ቦታውን ስንት ገዛሽው? ምናምን ምናምን የምትሉ ሰዎች እኔ ቦታውን እንዳጋጣሚ ነው የገዛሁት። ያው ባህር ዛፍና ቤት እና ቦታ ስትገዙ ደግሞ ታማኝ ሰው ቦታው መንገድ ያገኘዋል አያገኘውም ማለት ስደት ላይ ተሰቃይታችሁ ለፍታችሁ መከራችሁን አይታችሁ የምታመጡትን ብር ማንም ነው የሚጫወትበት። ማንም እና አባቷ ምን ታመጣለች ደግሞ የአረብ ሀገር ሴት እብድ ናት የሚባል ስም ነው ያለን። እና እባካችሁን ተጠንቅቃችሁ እኔ ማለት ነው የኔን ታሪክ አጫውታችኋለሁ ወደፊት። እዚህ ጋር ሞርኒጋ የሚባል አትክልት ተክዬ ነው ይኸው እንደምታዩት ጨነጋግዞብኛል። አሁንም ይኸው ውስጥ ያልወጣም በቃ እያየሁ ነው። 10 ጊዜ ቀና እያልኩ እያየሁ ነው። ቀና እያልኩ እያየሁ ነው። ይህን ቤት ለመስራት ያየሁት ስቃይና ያየሁትን ፈተና እግዚአብሔርን ስኳር እየበጠበጥኩ እየጠጣሁ ነው። ከስደት መልስ ባዶውን ቦታ ገዝቼ ነው የገባሁት። ከስደት ከገባሁ በኋላ ነው ቤቱን የሰራሁት። በጣም ዋጋ ከፍዬበታለሁ። በጣም ተርቤበታለሁ። በጣም ተሰድቤበታለሁ። ብዙ ነገር ተብዬበታለሁ። ይህን ቤት ለመስራት ማለት ነው። 51 ቅጠል ነው። እና ቀለሙን ደግሞ የልጅ ልደት ጊዜ ነው ለልደቱ ብዬ ጅብሰን አሰርቼ ቀለም የቀባሁት ማለት ነው። እና እዚህ ጋር ሞርኒንጋዬን ደግሞ ቆራርጦብኛል፣ ጨነጋግዞብኛል። በጣም ይኸው እውነት በጣም ነው የተሰማኝ። እግዚአብሔርን ልጅ ማሳደግ ይሻላል። ይሄ ነገር አይገኝም፣ ፍሬው አይገኝም፣ አትክልቱ አይገኝም። በመከራ ነው የተከልኩትና በጣም ለጤና ጥሩ ነው እና ለብዙ ነገር ስለሚመከር ከግቢ ውስጥ መኖር አለበት ብዬ 5 ጊዜ ሞክሬ 5ኛዋን የያዘችልኝ ሌላው እየደረቀ እና ምን ልላችሁ ፈልጌ ነው። ስደት ላይ ስትሆኑ ብራችሁን ሰው አትመኑ። በቃ ሰውን ውደዱት፣ ጥግ ድረስ ውደዱት። በቃ ፍቅረኛም ይሁን ባልም ይሁን እህትም ትሁን እናትም ትሁን አባትም ትሁን አትመኑ። ለምን ብትሉ እኛ የተሰደድነ ሰዎች ስማችን እብድ ነው። ከአረብ ሀገር የተመለሰች እብድ እያሉ ነው የሚሰርቡን። እና ምን ልላችሁ ፈልጌ ነው ብራችሁን በስነ ስርዓት ያዙ። ብር ከሌላችሁ ማንም አይወዳችሁም። በተለይ የአረብ ሀገር ተመላሽ ስትሆኑ ሁሉም ሰው ሳምንት 1 ወር ወይም ደግሞ 2 ወር ነው የሚንከባከቧችሁ። ከዛ በኋላ በወደዷችሁ ልክ እንዳልኳችሁ በጣም ያቆሽ። እኔ ልንገራችሁ ይህን ቤት ስሰራ ከቤተሰብ ርቄ ቤተሰብን ሳላይ በቃ ለራሴ ደፋ ቀና እያልኩ እየራበኝ እየጠማኝ እንደበላሁ እንደጠጣሁ እየሆንኩኝ የምቀይረው ልብስ የሌለኝ በቃ የምቀይረው ልብስ እንዳለኝ እየሆንኩ ነው። የምታውቁኝ ታውቁኛላችሁ። እና ስደት ደግሞ አልተቀበለችኝም። ስደት ምን ልታረጊ መጣሽ ብላ
በስደት ላይ በጣም ተሰቃይቻለሁ። ንግድም ከፍቼ ነበር አልተሳካልኝም። መዳብ ቤትም ገብቼ ነበር አልተሳካልኝም። እና በጣም ብዙ ፈተና አሳልፌያለሁ። እና ስደት ላይ እያለሁ ይቺ 20 ቅጠሏ የለችም እዚህ ጋር ባህር ዛፍ የምጎተትባት አካባቢ ይቺ ያልተመረገችው እሷን ቤት ነበር ሰርቼ ቦታ መያዣ ብዬ የሰራሁት። እዚህ ጋር ራሴን ያዝኩ። አሁንም ቁጭቱ አልወጣልኝም እና 20 ቅጠሏን ሰራሁ። ከዛ በኋላ ኢትዮጵያ ገባሁ። በኋላ እንደ አጋጣሚ ነው ኢትዮጵያ የገባሁት። ኢትዮጵያ ገባሁ በኋላ ትልቁን ቤት ሰራሁ። ትልቁን ቤት ሰርቼ ግቢ ታጥሮ ምን ብሎ መጨረሻ ላይ ደግሞ ለአካባቢው ከከተማ ወጣ ያለ ስለሆነ ሱቅ ምናምን ያስፈልገዋልና ሱቅ ትንሽዬ ሱቅ ከፈትኩ። ይሄ አሁን የምታዩት በሩ ክፍቱ ድሮ ዱባይ እያለሁ የሰራሁት 20 ቅጠል ነው ጓዳና ሳሎን እና አሁን ኩሽና ነው የምጠቀመው። እንጀራ ጋግርበታለሁ። ይሄኛው ወንበር ደግሞ ከብቶችን እዘጋበታለሁ። እዚህ ጋር የምታዩት የዶሮ ቤት ነው። ከዛ ከበሩ ቀጥሎ የምታያት ደግሞ ሱቅ ናት። ያው እንግዲህ ግብርም ንግድ ፍቃድ ምናምን አያስፈልገውም። ከዛ እዚህ ጋር ነው እንግዲህ እዚህ ጋር ሙዝ የሚባል የለም፣ ሸንኮራ የሚባል የለም። እንዳለ ጭፍጭፍ ነው ያደረገው። እናንተ ዛፍ ሲወድቅ እንደዚህ ነው ለካ ሹዋ ሲል እንዴት እንደሚያስደነግጥ እና ውዶችዬ፣ መሰደድ ብቻ መፍትሄ አይሆንም ልላችሁ ፈልጌ ነው። ተሰዳችሁም ካላወቃችሁበት፣ ተሰዳችሁም ብር አያያዝ ካልቻላችሁበት ዋጋ የላችሁም። እዚህ ጋር አሁን ሸንኮራ ነፍ ነው የተጨፈጨፈው። ይሄ የቀረ ሸንኮራ ነበረ። ከዛ ይኸው ባህር ዛፉ ሲወድቅ መላመለው። ይኸው እንግዲህ የቆምኩበት አካባቢ ከጥግ እስከ ጥግ ነው ክላሶች የሚሰሩ። እንግዲህ ይሄን ቪዲዮ ላይክ፣ ሸር፣ ኮሜንት ሀሳብ እያስቀመጣችሁ ክላሶቹ ከቅየሳ ጀምሮ እንዴት እንደሚሰራ ምናምን ቪዲዮ እየሰራው አስቀምጥላችኋለሁ። ይሄ እንደምታዩት የቆምኩበት አካባቢ ከጥግ እስከ ጥግ ያለው ነው የሚሰራ። መሐንዲስ መጥቶ ሲያየው 4 ክላስ ነው የሚችለው፣ 4 ክላስ ነው የሚሰራ። እንግዲህ እግዚአብሔር አስጀምሮኛል፣ እግዚአብሔር ያስጨርሰኝ። እንደሚያስጨርሰኝም አውቃለሁ። ምክንያቱም ትልቁ ቤቴን ስሰራ ከአካውንቴ 30 ሺህ ብር ነበረ። በ15 ሺህ ብር ፍልጥ አስደፋሁኝ። 15 ሺህ ብሩን ደግሞ ድንጋይና አፈር አሸዋ አስደፋሁ። አሁን ግን አንድ አፈር 20 ሺህ ብር ነው፣ አንድ ድንጋይ 25 ሺህ ብር ነው፣ አንድ አሸዋ 15 ሺህ ብር ነው። በጣም ይከብዳል። እንዴት እንደምጨርሰው አላቅም። ይህን ትልቁን ቤት አሁን የቆምኩበትን ይህን ትልቁን ቤት ስሰራ ምንም አልታወቀኝም። እንደነገርኳችሁ 30 ሺህ ብር ይዤ ነው የጀመርኩት። አሁን ግን እግዚአብሔር ይመስገን ይኸው እንደዚህ አልቆ አምሮበታል። በጣም መልካም እህቶችም ስለነበሩበት ማለት ነው። እና የኔ ውዶች አበረታቱኝ። ያኛው ቻላኔ ስለተዘጋ ይሄኛውን ቻላን ከፍቼ መጥቻለሁ። እንግዲህ ክርስቲያን ተስፋ አይቆርጥም በሚለው እየሰራሁ ነው። አሁን ተናድጃለሁ። በጣም ተሰምቶኛል ምናምን በጣም ነው የከፋኝ። ይሄው እንደዚህ ቁሜ እያረተረትኩ ነው። እና ውዶችዬ እባካችሁን ይህን ቪዲዮ ስታዩ አጫውቶልኝ ሰዓት እንዲሞላልኝ እና የምትጠይቁኝ ጥያቄ ካለ ደግሞ 0978 11 84 16 የኔ ቁጥር ነው። ባይ ላይ ያስቀምጥላችኋለሁ። በሱ እየደወላችሁ መጠየቅ ትችላላችሁ። እና ምን ልላችሁ ፈልጌ ነው፣ ስደት ላይ 4 ዓመት 5 ዓመት ብትሰሩም ገንዘቡን መያዝ ካልቻለ